አድርገን ያለውን ነገር እናሳያችኋለን። ግን ያው እዚህ መሆኑ ደግሞ አሪፍ ነው። መጀመሪያ እኔ ውጪ ምናምን ነገር ነበር ያሰብኩት። የቤት ራሱ አላስከፈልኩሽም። አይ ማስታወቂያውን እዚህ አይደለም የምንሰራው፣ ያው እዚህ ለልምምድ ነው እንጂ ማስታወቂያውን የምንሰራው አዲስ አበባ ሄደን የሆነ ወና ቤት ምናምን ፈልገን እዛ ነው የሚሰራው። ያው እነሱም ያዘጋጁልን አለ። ስለዚህ አይደለም አዲስ አበባ ነው። ከዛ አይተው ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባል። ቀብድ አይገባም። በቃ ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባላችኋል። ችግር የለውም። ቪዲዮ አሁን የቀረጸውን ቴሌግራም እናንተ እያያችሁ እንልክላችኋለን። መልሱ ራሳችሁ ትሰማላችሁ። ችግር የለም። ጥያቄ የፈጠረብን እነዛ ሰዎች ሲያግቱን መደባደብ ምናምን አለበት? አረ እንደዛ እንኳን የለም። እንደበድባቸው? አይ እንደዛ ነገር የለምና ማለት ያው ታውቂያለሽ አይደል? እኔ አሁን ሳይድን ፍለጋ ድሬዳዋ ስኳትን ስባዝን በቃ ለሊት አጥተኛው ምናምን በቃ ፊቴ እንደምታዩ ትንሽ ጠቋቁሪ ምናምን ነገር ነው። ኧረ አብሽር፣ ካሜራ እኮ ምን ይሰራልና ችግር የለውም። ለዛ ምንም አያሳስባችሁ። በቃ አሁን ስለዚህ እንጀምር። አሁን የሚያስፈልገን መጀመሪያ ውጪ ፖል ላይ ምናምን ነገር ያሰብኩት የነበረው እና እዚህ አሁን ወንበር ነገር ካላችሁ ሁሉ የተሟላበት ቤት ነው። በቃ ስለዚህ 2 ወንበር ይዘሽልኝ። ኢቨን እኔ ከሷ ጋር ተጣልቼ ነበር 200 ሺህ ብር ስላስለሆነብን ዛሬ ብቻ ላውራት ብዬ ነው። ችግር ወንበር ነው የፈለግሽው? ወንበር አይ 2 ወንበር ላንቺ ለሱ ነገርሽ። ግን የሚታሰረው ማን ነው ማለት መጀመሪያ እነሱን ማሳመን አለብን ስራው ላይ። ስለዚህ እሷን እናስራታለን እኔና አንቺ። ከዛ በኋላ አንቺን ማሰር ነው። ያን ያክል እኮ አይደለም። በቃ ኖርማል ነው ስራው። ቀለል ያለ ነገር ነው። ምንም የሚያሳስብ ነገር የለም። መጀመሪያ እሷን ለምን ከሷ ልትጀምሪሽ ነው? ኧረ ችግር የለውም። ያው ነው እኮ ምንም ችግር የለውም። አንቺም እሷም አንድ ናችሁ። እና ያው አዘጋጅቼ ነው የመጣሁት። በነገራችን ላይ የስራ ሰው ነኝ አይደል? በጣም የስራ ሰው ነኝ። አይ ለጊዜው ይሄ ነው። ከዛ ግን ስትሰሩ ምናልባት መሞከሪያ ስለሆነ ችግር የለውም። እጅሽን ወደኋላ አድርጊልኝ አንዴ። መምሰል ስላለበት በደንብ መታሰር አለበት። እስኪ አንቺ አግዙኝ። አይ እነሱ እንትን እንዲሉ አይ ማለት ኧረ አይደለም ለማሳመን አጠበቅሻት? ኧረ አላጠበቅኳትም። ግዢኛ እንደ እውነት መምሰል አለበት። ያሰራት እኮ ከዚህ በላይ ተመስላት ምን እኛ ከፊት ለፊታችን ነው የሚቀርበው። ኧረ ምን ሆነሻል እንዴ? ስራ እኮ ነው። እንዴት ነው አሁን? አሪፍ ነው። በቃ አንቺ ቁጭ በይ። ጀርባችን ነው ጀርባችን አይቀርም። ይሄንን ግን ብታወልቂው ጥሩ ነበር። ታዲያ አሁን እሷ እንዳሰርሻት ለእኔ ስለማይመቸኝ አውልቂው። እስኪ ቆይ አንዴ የዚህ ጋር ታግዥኛለሽ? አይ እዚህ ጋር በደንብ መታሰር ስላለበት መንቀሳቀስ ራሱ ከበደኝ። አንቺ ወይ ኧረ ኖርማል ነው እና አንቺ ያነሰ ኖርማል ነው። ስራ እኮ ነው። ምን ሆናችኋል እንዴ? ዷቸዋል። አሁን ልምምዱን በደንብ ስራ ስታመጪ ድብድብ ያለው ነገር ችግር የለውም። አሁን አሳያችኋለሁ እንዴት እንደምታመጣ። እሱ ዘዴ ያለው አንድ ሴት ልጅ ታግታ እንዴት ማምለጥ እንደምትችል እኔ ሳላሳያችሁ በፊት እስኪ እናንተ አሳዩ። እስኪ ያሳዩ። ያኔ ላላ አርጋችሁ ነው መታሰሩን አይደለ? ምን ያው አሁን እኮ ለማስታወቂያ ለመስራት ነው እንጂ የምር ብትታገቱ እንዴት ነው ማምለጥ የምትችሉት? ያንን ሰው ፍለግ ያለውን ሰው በዚህ ሳለዋለሁ አንዱ በቢጫ ጋር ወንድ ከሆነ በጣም ትረግጫዋለሽ። መራገጥ እንዲይዘሽ ትራገጫለሽ። እንዲህ ካለሽ በቃ ማምለጥ ነው። አሁን ድንገት ያገደቻችሁ ሱመያ ብትሆንስ እንዴት ታመልጣላችሁ? ሞታን ሳምዳ የምን ያለው አይ አንቺ ሞተራ እሷ ደግሞ
ይሄን ሁሉ ጥያቄ ብትጠይቂኝ አሁን ሲጀመር እሷ ምን ሞተናል ይሄን ሁሉ እስክታግተን ድረስ እኮ ሞተናል። ይገርመኛል እኮ እሱ ጨብጣል እንደ እሷ እስክታዘል የምንጠብቀው ሬሳችን ሞተን ቼራቶ ሬሳ ይናታል። ገባሽ? ቆይ እኔ የምልሽ አንቺ ይሄ የግል ጉዳይ ነው። የግል ጉዳይንና ስራን ምን አመጣጠው? ምን አስጠየቀሽ? ሱመያነች እንደ ማስታወቂያ ብታሰራ አይደለም እንግዲያውስ እሺ ሱመያን ምን አልተወጨተልሽ? አንቺ ምን አገባሽ? እኔ ባሌን አሳብዳ የሆነን ካልደረሰችው በኋላ እኔ ከሷ ምን እፈልጋለሁ? ምንም አልፈልግም። አቦ ስራውን አሰሪ ነው ወይ? ለማንኛውም ሰርፕራይዝ አለሽ። ሰርፕራይዝ አለሽ? የሁለት መቶ ሺህ ብሩ ስራቸው ይሄ ነበረ። አንቺ ያለች ነሽዋል እንዴ? ንግስቱ ሱመያ እኔ ካንቺ ጋር ምንም አይነት ጸብ የለብኝም። ቪዲዮ ብቻ በመስራት ነበር። እውነቴን እውነት ሱመያችን እሱ ትክክለኛለሽ። አንቺ ትራሽ ጥፋ አራንቺ ትራሽ ጥፋ እንዴ ሱመያ ፈልገሽ የመጣሽው ያየሻታች ሱመያ ምንም ካንቺ ጋር ንግስቱ ሱመያ ነኝ። Nescafe Farmers Origins Africa. Let our origins inspire you. Discover the origins. Wherever I go, drama seems to follow me. አሁን አልፈራትም እያላችሁ አልነበር እንዴ? መቼም አልፈራትም። አሁን ቢሆን ይችላል ጉድ ያደረገችኝ ይቺ አሽቃለች። ምንም አይነት ጸብ የለብኝም። ደግሞ ታውቂናለሽ አይደል? እኔ ቪዲዮ ለመስራት እንጂ እኔ ካንቺ ጋር ምንም አይነት ጸብ ነው። አንቺ ቪዲዮ ብቻ ለመስራት እንጂ ለስራ እንጂ እውነት እልሻለሁ፣ እውነት እኔ ካንቺ ጋር ጸብ ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ፣ ባሌን ታውቂያለሽ፣ ሰይድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ስትይ አንቺ ፍቺኝ፣ ከዛ ነው እኔ እገባለሁ። በቃ እንዴ ቃል ጥርስሽ እርጋፍ ሽንታሽ ምን ልትሆኚ ሱመያ ታያቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጭ የነበረው ለዚህ ልብሽ ነው። አሁን ከኛ ምፈልገሽ አንቺ ወንድ ሆንሽ ነው። ፍቺ ይለዋጣል። አንቺ ጤነኛ አይደለ? እኔ እኮ እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ እኔ አንቺን አልጠላሽም። ለብሮት ይጥምርሽ ምን አርጊ ነው የምትይኝ? አንቺ ራስሽ ምን አርጊ ነው የምትይኝ? እኔ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ፣ በጣም ቀውስ ነሽ። አንቺ ደግሞ ሰይድ እና ያገባሽው ኦሸን ያገባሽው ምን ላርግሽ? እኔ ላላተው አንቺ ቪዲዮ መስራት ከሆነ የምትፈልጊው ቢያንስ ስለኔ እንደዛ የምትቀባጥሩ ምንድን ነው? ተውኝ አልኳት። ለምን ታስሞላላችሁ? ነው እኔ እንደዛ የምታደርጉኝ? አንቺ እሷስ እሺ ጣውንቴ ናት። አንቺ ምንድን ነሽ ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅ። ሳይድ የባልሽ ጓደኛ ነው? ባልሽ ነው? ውሽማሽ ነው? ምንሽ ነው? ሰይድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ አለ ኃይል ነው ብቻ። እውነት ይኸው አሁን ይኸው አብዶ ጫት እየቃመ ነው ያለው። ወይኔ ወንድሜ የአንቺ የራስሽን ህይወት አትኖሪም? ከባልሽ ጋር አሰሪም ቪዲዮ መስራት ከፈለግሽ እንደ ቪዲዮ ሪአክሽን መስራት ከፈለግሽ እንደ ማንኛውም ዩቲዩበር በስነ ስርዓት አሰሪ። ምን ላድርግሽ እኔ እንዴ? አንቺስ እንዴ? እኔ መጥቼ እኔ አግቢው ብዬሻለሁ እንዴ? አንቺ እኔ ታውቂኛለሽ እንዴ? በፊት አብራ አደግሽ ከሰይድ ጋር ነው። አብራ አደግነትሽ ከሰይድ ጋር ነው። እኔ ልጆች እናት ነኝ። ምን ላድርግሽ? ያው አገኘሁሽ ባገኛት ምናምን ባልዘለዝራት ብትይ ምን ልታመጪ ነው? እኔ የምታገኘውን ሰው በሙሉ እኮ ፍቺኝና እናውራ፣ እንደ ሰው እናውራ፣ ፍቺኝና እናውራ። እኔ እንዳንቺ አይደለም ፈታሻለሁ። ቃውስ ስለሆንሽ ምንድን ነው እንደዚህ የሚያደርግሽ? እኔ ጣውንትሽ ነኝ? እኔ ጠላትሽ ነኝ? ጣውንት እንኳን ጣውንት ነን። ምንሽ ነኝ እንጂ አንቺ በኦዝ ቢላ ምን ሸይጣን ረጅም አንቺ አብረሽ የሚሄድ ጅን ያለ እንዴ? እንዴ ቆይ እኔ ከዚህ በኋላ ስለኔ ታወራላችሁ ወይስ አናታችሁን ብዬ እጄን ለመንግስት ነው የምሰጠው? እንደ ብንገናኝ ምን ልታመጭ ነው? ታየኝ። እኔ እንዳንቺ ወጣጣ አይደለሁም፣ የልጆች አሳዳጊ ነኝ። ደግ ያደረኩኝ እንዳንቺ እኔ እንዳንቺ አይደለሁም፣ ልባለኝ። እኔ እንዳንቺ አይደለሁም። አንቺ ቀውስ ነሽ ትፈጠር። አንቺ ስርዓት አንቺ ደግሞ በተለይ አንቺ እንዳትናገሪ። አታውቂኝ፣ አላቅሽ እንዴ? ምንድን ነው አላቅሽም፣ አታውቂኝ። አናትሽን ነው የምልሽ በዚህ እንዴ እንዳታወሩ ከዚህ በኋላ ቪዲዮ ላይ እንዳታወሪ።
እንዳታወሪ ስለኔ። እኔ ለምን ታውቃላችሁ? እዚህ ቤታችሁ ድረስ ያገኘኋችሁ ውጭ ላይ ምን እንደማረጋችሁ እንድታውቁ ፈልጌ ነው። እሺ ቤታችሁ ድረስ የመጣሁት። ስለዚህ በተለይ አንቺ ከዚህ በኋላ ስለኔ ብታወሪ ቤት አይደለም አንቺ ነው ያርገኝ ምን እንደማረግሽ ነው። አሁን አንድና አንድ ስለኔ ማውራት ታቆማላችሁ። በተላችሁ ስለኔ ማውራት ታቆማላችሁ ወይስ እዚህ ጋዝ አርከፍክፌባችሁ ለኩሻችሁ ልሂድ ወይስ አናታችሁን ልበላችሁ? አናወራ አዩ ደግሞ ብቻዬን እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩ ነው ለውሻ መስጥላችሁ። እሺ እዚህ መኪና ከከፈትኩኝ አናወራ እንዴ አታውሩ ስለኔ። እኔም ስለናንተ አላወራም፣ እናንተም ስለኔ አታውሩ። ቪዲዮ መስራት ከፈለጋችሁ መፍታችሁ ነው። ምንድነው ደግሞ የምትገለማመጥ? እናወራም። አሁን ፍቺ ከቤቴ ውጭልኝ። ካሁን በኋላ ስላንቺ አላወራም። በቃ አለቀ። ይቅርታ ጠይቁኝ። አንቺም ይቅርታ ጠይቁ እኮ በቃ ሱመያ ይቅርታ። ካሁን በኋላ ስላንቺ አናወራም። ይቅርታ እንደ ሰው እንደ ኸልቃላ ይቅርታ ትጠይቃላችሁ ወይስ አናታችሁን ልበላችሁ? በዚህ በቃ ሱመያ ይቅርታ። በተለይ አንቺ ፊትሽ ራሱ የሆነ ሙጥ ነገር ነሽ እንዴ ነበር ማለት አንዴ ምንድነው? አንቺ ምን አገባሽ? እሷ ነች እያወራች። አንቺ ሰውን በመማታት ነው የምታምኚው። አንቺ በመሞጣመጥ ምን አይነት ጓደኛ ማቾች ናችሁ? ታልሽ አይደለ? በቃ ይቅርታ። በስነ ስርዓት በሉ። በቅርታ በስነ ስርዓት ትሉኛላችሁ አትሉኝም? ውይ በቃ አሁንስ በዛ አንልሽም። በቃ አንልሽም። አንቺ ምን ነው የምትሞጣሞጪው? ይቅርታ ብዬሻለሁ እኮ አሰማሽ? መጀመሪያም ይቅርታ ብዬሻለሁ እኮ። አንቺስ? በቃ ይቅርታ አድርጊልኝ ሱመያ። ካሁን በኋላ ስላንቺ አላወራም። እሺ ለነገሩ አንቺ መመታት የምትስፈልጊ አይደለሽም። ፍቻት እንደው ፍቻት። ተፈትቻለሁ ብለሽ ወራጫለሁ። በዚህ ሚስማር ይኸውልሽ እንዲህ ነው የምጠርዝሽ። እሺ ወራጫለሁ ታይሽ ሚስማሩ ነው እንዲህ ነው። እሺ ማንግላሽን ማወልቅልሽ። በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፈሽ ተቀመጪ። እግሯን ፍቻት። ተነሽ አሁን አንቺ ተነሽ፣ ወደ ዘይጂ ተነሽ። ወንበሩ ላይ መነሳት አቃተሽ? ቀዝነሻ እንዴ? ተነሽ ሽንታ፣ ወደ ዘይጂ በቃ ተነሽ። እንዴ ረጅም ሰዓት የታሰረች አትመስልም? እጇ እንዴ ተነሽ እንዴ እንደምትሞጣሞሪ ዙሪ። እስኪ ዙሪ። ተይኝ። እኔማ ትቼሻለሁ። ሂጂ ግቢ በቃ። አንቺ ምን ትመስላለች እቺ አዩ። አሁን አንቺስ አዩ በዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ? አላነሳውም አልኩሽ። አልደግሞ አላነሳም። ስሜን ሁለተኛ እንዳጠር። አልጠራም። ሁለተኛ ስሜን እንዳጠር። አልጠራም። ጥጋብሽ ራሱ እንደዚህ ስነ ስርዓት ያይሽ። ሁለተኛ ስሜ እንዳጠሪ በዚህ አናትሽን ነበር ማለት አሳዛኝ። ካሜራውን አምጪና በቃ እንሂድ። ሰረችበትን ሂጃብ ስጦታ ውሰጁ። እሺ ሂጃቡን የታሰርሽበት ነው። ፍቺና ልበሹ።